ዘንድሮ ዱባይ ላይ እየተፈጠረ ያለው ነገር ለማመን ይከብዳል። እህት በወንድሟ በውሸት 24 ሺህ ሰው ባለበት በውሸት መሰከረችበት። በጣም በጣም ያሳዝናል። ሀቂቃ ምን እየተፈጠረ ነው? ሰው ምን እየሆነ ነው? ወዴት እየሄደ ነው? ገንዘብ ጥቅም ይናህል ያደርጋል? ይናህል ያደርጋል ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዙ ተተረፈ ይበል። ውድ ቤተሰቦችን ወዳችሁ ማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ሆናችሁ ቤተሰብ በመሆን ተቀላቀሉ። ውድ ቤተሰቦች እንግዲህ ሰሞኑን አይታችኋል። ያው ዱባይ ላይ በጣም ቆይቷል። በጣም የሆነ ለመስማት እንኳን የሚያስጠላ የሚደብር ነገር እኛ ቤት የምንሰራው አንድ ቀን እንኳን ከቤት ወተን የማናቀው የመዳም ቅመሞች ሀቂቃ አንድ ላይ የዱባይ ሰዎች ስንባል በጣም ነው ልባችን የሚሰበረው ማለት ነው። አንዳንድ ሰዎች ባደረጉት የተነሳ ማለት ነው። እና ቆይቷል ዱባይ ላይ ማለት ከተጀመረ የዚህ የሰሞኑ ደግሞ አስለንተ ይለያል ማለት ነው። እንግዲህ እች ልጅ ፍቅር ዲዛይን በሚለው እህቱ 2 አመት በሙሉ ያለ ገንዘብ አሰራኝ ብላ ሀቢባ ቤት መታወቅ ሰው ነበርና ከዛ በመጨረሻ በጣም የሚገርመው ነገር 24 ሺህ ሰው በተሰበሰበበት በውሸት በወንድሟ መስክራበታለች ማለት ነው። የውሸት ማለት ነው። የውሸት በዛ ህዝብ ሁሉ ሰው መስክራበት ከዛ ደግሞ በማግስቱ ደግሞ ተመልሳ መታ ይቅርታ ተሳስቼ ነው የመሰከርኩት ሁሉ ውሸት ነው ብላ አለች ማለት ነው። አስባችሁታል? ወላሂ በጣም ከባድ ነው። ገንዘብ ሰይጣን ነው የምንለው በዚህ ምክንያት ነው። ገንዘብ ሰይጣን ነው ሀቂቃ ማለት ነው። ከገዛ ቤተሰቦቻችሁ ያወጣችኋል። እቺ ልጅ ለገንዘብ ብላ ነው በእርግጠኝነት ያቺ እቃ ማሰራልሻለሁ አለችኝ ምናምን ነገር ነው ያለችው። ግን ያም ሆነ ይህ ማለት ነው ተቋረጠብኝ ማለት ነው ቤተሰብ። ያም ሆነ እች ልጅ ወንድሟን ለገንዘብ ነበረ እንደዚህ የመሰከረችበት፣ ለጥቅም ነው። ይሄ ወንድሟ አሁን ለምሳሌ የፈረደችበት ፍርድ የሚያስገድለው ቢሆን የሞት ፍርድ ቢፈረድበት ቢሆን እች ልጅ ወንድሟን አስገድለው ነበር ማለት ነው። አስባችሁታል? እንዴት አንድ ሰው ወንድሙን አሳልፎ ይሰጣል? ወላሂ በጣም ከባድ ነገር እኮ ነው ሀቂቃ። እሱ ደግሞ ያደረገላትን ያሳከማትን የተንከባከባትን ሁሉ ሲነግር ብቻ ወላሂ እኔ እንጃ አላቅም። አንዳንድ ሰዎች ምን አይነት አስተሳሰብ እንዳላቸው እኔ አላቅም ብቻ ማለት ነው። እንዴት የገዛ ወንድማችሁን በአደባባይ በዛ ሁሉ ሰው ፊት ያውም በውሸት እውነት እንኳን ቢሆን እሺ እንደምንም በውሸት ያ ሁሉ ህዝብ ፊት ወንድማችሁ ላይ እንዴት ይመሰከራል? እንዴት? ቤተሰብ እኮ ቤተሰብ ነው ሀቂቃ። ቤተሰብ ነው። መቼም ጥሎ የማይጥላችሁ ማንም ሲሸሻችሁ የማይሸሻችሁ ቤተሰብ ነው። የወደቃችሁ ለት ከጎናችሁ የሚቆም ቤተሰብ ነው። ማን ቢሆን ይጥላችኋል። ጊዜ ሲጥላችሁ ማንም ይጥላችኋል። ግን ቤተሰብ መቼም ጥሎ አይጥላችሁ ማለት ነው። እና እንዴት ወንድምን የመሰለ ነገር አሳልፉ በአደባባይ በዛ ሁሉ ሰው ፊት ያውም በውሸት። አረ በጣም ያሳፍራል ወላሂ። እኔ በጣም የገረመኝ ደግሞ ምንም ሳታፍር ምንም ሳይመስላት መታ እኔ ውሸቴን ነው የመሰከርኩት ስትል አስባችሁታል? ከሚዲያ እንኳን ጥፍት ብላ አለመጥፋቷ አለማፈሯ አይነ ደረቅ እንዴ! በጣም የምትገርም ልጅ ናት ሀቂቀተን ማለት ነው። እንዴት አንድ ሰው ይሄንን አላቅም፣ ህሊናዋ እንዴት እንደሆነ ልጅቷ አላቅም፣ ደህና ናት አላውቅም፣ ብቻ ወላሁ አለም። ግን አንድ ሰው ይሄንን እንዴት ሊያስብ ይችላል ማለት? እንዴት አስቻላት? እንዴት አይምሮ አስፈቀደላት? በውሸት በወንድሟ ላይ እንደዚህ በዚህ ሰው ሁሉ በአደባባይ ከፈረደችበት በኋላ እንዴት አስቻላት? ደግሞ እኮ መታ ይቅርታ እንደው እንደ ተራ ነገር እንደ ቀልድ ማለት ነው። ይቅርታ ያ ሁሉ ነገር የተናገርኩት ውሸት ነው፣ ይቅርታ ስላስቀየምኳችሁ። አረ ወላሂ በጣም ይደብራል። እና ዱባይ ላይ
ውጭ የሚሰሩ ሰዎች የሚደረገው ነው። ሁሉም አይደሉም። ልክ እንደኛ እንደ መዳም ቤት እንደምንሰራው አንገታቸውን ደፍተው ስራቸውን የሚሰሩ አሉ። ግን በዛ ልክ ተንኮል፣ ሸር የሚሰሩ በጣም ብዙ ናቸው። እያንዳንዳቸው ፋብልጭ ብለው እዛ ጋር በቃ ሽር ብትን ሲሉ ስናያቸው እውነት ደልቷቸው ይመስለናል። እያንዳንዱ የሌላውን ቀምቶ የሰው ሀቅ ቀምቶ የምስኪኑን ቀምቶ የሆነ ነገር አድርጎ ነው እውነት ስንናገር ማለት ነውና አንዳንዴ እንደው በቃ መዳም ቤት ቁጭ ማለቴን እንደው በቃ እንኳን ሆንኩኝ እዚህ ነው ያልኩት። ማለት እንኳንም አልወጣው እንኳንም ውጭ አልሰራው። ከዚህ ከተንኮለኛ ሰው ተጨምራችሁ ተንኮለኛ ትሆናላችሁና በጣም ልብ ይሰብራል ሀቂቃ ማለት ነውና ከዚች ልጅ የምንማረው ነገር ምንድን ነው? መቼም ቢሆን ቤተሰብ ነው። ቤተሰብ ነው እና የፈለገ ነገር ቢመጣ ቤተሰብን አሳልፎ መስጠት በጣም ከባድ ነገር ነው። ያውም እውነት እንኳን ቢሆን ለውሸት ማለት ነው። እኔ የፈለገም ነገር ቢሆን ይቀርብኛል እንጂ ቤተሰቤን አሳልፌ የምሰጥ አይመስለኝም ሀቂቀተን ማለት ነው። ወንድሜ እንደዚህ አደረገኝ ብዬ በዛ ሰው ፊት ሁሉ መጥቼ ልመሰክርበት፣ አረ ቢስሚላህ በጣም ከባድ ነው ሀቂቃ ማለት ነው። በጣም ከባድ ነው እና እንደዚህ የምታደርጉ ሰዎች አላህ ልብ ይስጣችሁ ማለት ነው። በጣም ያሳፍራል ወላሂ። የሆነ በቃ የምሰሙት ነገር ሁሉ በቃ የሆነ አለ አይደል? በቃ ለየት ያለ ጭራሽ የሆነ ማመን የማትችሉት ነገር፣ ለማመን የሚከብድ ነገር ሁላ ነው የሚሰማው በዚህ ጊዜ ማለት ነውና አላህ Subhanahu Wa Ta'ala ልባቸውን ይመልስላቸው። እንደዚህ አይነት ሸረኛ ሰዎች፣ እንደዚህ ለሰዎች መጥፎ የሚያስቡ ሰዎችን ለማደናቀፍ የሚሞክሩ ሰዎች አላህ እንግዲህ ወደ ቀልባቸው ይመልሳቸው ነው የሚባለው። ብቻ በጣም